እግዚአብሔር አለ በምን ውስጥ በባህር ውስጥ መንገድን ኃይለኛም ውሃ ውስጥ መተላለፊያን ያደርጋል። ምንን ያደርጋል? መተላለፊያን። በዚህ ስፍራ ላይ ኢሳይያስ ይህንን ትንቢት ሲናገር የእስራኤል ሕዝብ ተጨንቆ ታስሮ በባርነት አለ። መውጫ መንገድ የላቸውም፣ መግቢያ መንገድ የላቸውም። ነገር ሁሉ ተዘጋግቶባቸዋል። በጨለመባቸው ሰዓት ላይ በጨለመባቸው ጊዜ እግዚአብሔር ምን አለ? በባህር ውስጥ መንገድ። ዛሬ እንደዚህ ሆናል። በወጀብ መካከል እግዚአብሔር መንገድ አለ። አሜን። ኢሳይያስ 43:15 እና 16 አጠገብ ያለ ሰው በስጋ መሆን የተከለከለ ነው በለው እስቲ። የእግዚአብሔር መንፈስ ባለበት በለው አርነት አለ። አሁን በመንፈስ መሆን ብቻ ያዋጣል። እዚህ ትንቢት እየተነገራችሁ ከማትስ ጋር አምጥታ ትንቢቱን የምታገናኝ ከሆነ ፉርሽ ነው የሚሆነው። አይሆንም። ከእግዚአብሔር ቅባት ጋር ከእግዚአብሔር መንፈስ ጋር ማገናኘት እንጂ ከማትስ ጋር አታገናኝ። ይሄውን የምናገረው ቃል የብዙዎችን የህይወትን የቀዳዳ ክፍል ሲሞላ ሲጠግን ሲደፈን ያያው ነው። አሜን። እሺ። ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። እሺ። እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። 16 እንድገምልኝ። እግዚአብሔር በባህር ውስጥ መንገድን እግዚአብሔር አለ በምን ውስጥ? በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። ምንን ያደርጋል? መተላለፊያን። መንገድ አጣው ያላችሁ፣ መውጫ መግቢያ አጣው ያላችሁ፣ ሶወጣ ሟርተኛ ፊት ለፊት ቁጭ ብላ በሆነ በሟርቱ ቃል ተወረውራላችሁ የምትሉ እግዚአብሔር ዛሬ መንገድ አለው። አሜን። እሱና እግዚአብሔር መንገድ አለው ባሉ እግዚአብሔር መንገድ አለው። በዚህ ስፍራ ላይ ኢሳይያስ ይህንን ትንቢት ሲናገር የእስራኤል ሕዝብ ተጨንቆ በታስሮ በባርነት አለ። መውጫ መንገድ የላቸውም፣ መግቢያ መንገድ የላቸውም። ነገር ሁሉ ተዘጋግቶባቸዋል። በጨለመባቸው ሰዓት ላይ ቁጥር 1 አንብብልኝ። ምን ይላል? በጨለመባቸው ጊዜ እግዚአብሔር ምን አለ? በባህር ውስጥ መንገድ። ዛሬ እንደዚህ ይሆናል። በወጀብ መካከል እግዚአብሔር መንገድ አለ። አሜን። እሺ። ቁጥር 1 አሁንም ያዕቆብ ሆይ፣ እሺ፣ የፈጠረ እስራኤልም ሆይ፣ የሰራህ እግዚአብሔር እንዲህ ይላል፣ ተበጅቼሃለሁና ምን ብያለሁ? ተበጅቼሃለሁና ምን? እሺ፣ አትፍራ፣ ምን አትበል፣ አትፍራ። ዛሬ ያስፈራ ይዋረዳል። አሜን። ያስደነገጠ በረዶ ይለቃል። አሜን። ተበጅቼሃለሁና ምን አትበል፣ አትፍራ። የሆነ ሰው ኪዳን ያለው ግን የፍርሃት ውስጥ ነው። የሆነ ትንቢት ያለው ፍርሃት ውስጥ ነው። ቃል ያለው ድካም ውስጥ ነው። ዛሬ መንጭቆ የሚያወጣ እጅ መጥቷል። አሜን። ከፍርሃት መንደር የሚያወጣ ኃይል መጥቷል። አሜን። ይህ ትንቢት ለእስራኤል ሲመጣ በኢሳይያስ በኩል በጭንቅ ውስጥ ነው የእስራኤል ሕዝብ ያለ፣ በግዞት ውስጥ ነው የእስራኤል ሕዝብ ያለ፣ በአዘን ውስጥ ነው ያሉት። ማን ነው የሚታደገን? ማን ነው የሚያስመልጠን? ማን ነው የሚያስወጣን ሲሉ እግዚአብሔር እኔ ተበጅቻለሁና አትፍራ። ለአንድ ሰው ይህ መልእክት ነው ዛሬ። አሜን። በፍርሃት ቀጠና ውስጥ ያሉት መልእክት ነው ዛሬ። በድንጋጤ መንገድ ውስጥ ያሉት መልእክት ነው ዛሬ። እግዚአብሔር ዛሬ አትፍራ ይልሃል። አሜን። ተበጅቻለሁና ምን አትበል፣ አትፍራ፣ አትፍራ። እሺ። በስምህም ጠርቼሃለሁ፣ በስምህም ምን ብያለሁ? ጠርቼሃለሁ። አንተ የኔ ነህ። አንተ የማን ነህ? የኔ ነህ። Are you ready? Yes. ለካ አንተ ራሱ የባለ ወይም የሚስት የልጅ የዘመድ የአባት የእናት አይደለም። ራስ የማን ነህ? የእግዚአብሔር ነህ። ዛሬ እናገርባችኋለሁ። አንተን የነካ የእግዚአብሔር ብሌን እንደነካ የካታዲያ ፋኒያ ሳባ እሱና አልፈራም በላ። አልፈራም። አንተ የማን ነህ? የኔ ነህ። አማማጋ መዝሙር ዳዊት 100 ቁጥር 3 ላይ ሲናገር እግዚአብሔር አምላክ መሆኑን እወቁ፣ እርሱ ፈጠረን እኛም የእርሱ ነን፣
እኛ ህዝቡ የማሰማሪያ በጎቹ ነን ይላል። የምኑ የማሰማሪያ ምን ነን? ለካ ያንተ ፈጣሪ ባልሽ ነው። ያንቺ ፈጣሪ ምንሽ ነው? በመጽሐፍ ነው የሚናገረው። ፈጣሪሽ ምንሽ ነው ይላል? ባልሽ ነው። አንዳንድ ሰው ስለ ባል ስጋዊ ባልነት ነው የሚያስበው። ባል ማለት ንብረት በቃ ይሄው ኪቦርድ የቸርቹ በቃ ንብረቱ ነው አይደለ? አንተ የማን ነህ? ዛሬ ለአንድ ሰው አዋጅ አለኝ። አሜን። ተጨንቆ ለመጣ አዋጅ አለኝ። አሜን። በስራት ውስጥ ለመጣ አዋጅ አለኝ። በር የተዘጋበት ሰው አዋጅ አለኝ። አሜን። እግዚአብሔር ዛሬ እንደዚህ ይልሃል፣ አትፍራ። እስቲ ጮና አልፈራም በላ። አልፈራም። እሺ ቀጥልልኝ። በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ። በምን ውስጥ ባለፍክ ጊዜ? ዛሬ አንድ ትንቢት እናገርባቸዋለሁ። ዶክተር 3 እና 4 በሽታ ሊሰይምብህ ይችላል። በበሽታ መካከል ታልፋለህ፣ ነገር ግን በሽታው አይነካም። አሜን። ያ ማለት በሆስፒታል ትሄዳለህ፣ ስትመረመር ሜዲካል ነፃ ትባላለህ። አሜን። እግዚአብሔር ምስክሬ ነው። አንዳንድ ሰው የጭንገፋ ግራቪቲ ሲለቆ ያየው ነው። አሜን። የባዶነት ግራቪቲ የሚለቆ ሰው ያየው ነው። አሜን። እዚህ ጩና እግዚአብሔር በላ። እግዚአብሔር መንገድ አለው በላ። መንገድ አለው። እግዚአብሔር አንደኛ መንገድ መኖሩ የምታዩት ደቀ መዛሙርቱ ልክ ወደ ማዶ ጌታ ኢየሱስ ተሻገሩ አለና እሱ ለጸሎት ወደ ተራራ ወጣ ይላል። ወደ ተራራ በሚወጣበት ሰዓት ላይ ከነሱ ጋር ኢየሱስ የለም። እሱ እየጸለየ ነው። ልክ እኩሌታ ሌሊት ላይ 9 ሰዓት አካባቢ ላይ ሲደርስ ማዕበል ተነሳባቸው፣ ወጀብ ተነሳባቸው፣ ንፋስ ተነሳባቸው። የተነሳባቸው ነገር የተገባላቸውን ኪዳን ተሻገሩ የሚለውን ኪዳን እንዳይሻገሩ የሚከለክላቸው ወጀብ ነው የመጣ። የሚከለክላቸው ማዕበል ነው የመጣ። ያን ጊዜ ኢየሱስ በተጨነቁበት ጉዳይ ላይ፣ ባሰቃያቸው ነገር ላይ፣ በተነሳባቸው ጉዳይ ላይ እየተራመደ መጣበት። ዛሬ እናገራለሁ፣ ችግር ላይ ይራመዳል። አሜን። ባስጨነቀ ነገር ላይ ይራመዳል። አሜን። በርም በዘጋ ጉዳይ ላይ ይራመዳል። አሜን። እየተራመደ መጣ። እዚህ ጮና በተጨነቁ ጉዳይ ላይ በል። በተጨነቁበት ጉዳይ ላይ ኢየሱስ ተራምዶበታል። ኢየሱስ ተራምዶበታል። በባህር ውስጥ ምን አለው? መንገድ አለ። በወጀብ ውስጥ ምን አለው? መንገድ አለው። እግዚአብሔር ምስክሬ ነው። 3 እና 4 ስራ እየሰራችሁ ስኬት ያጣችሁ እግዚአብሔር መንገድ አለው። አሜን። የምን የበረከት መንገድ አለው። አሜን። የድል መንገድ አለው። አሜን። የምስጋና መንገድ አለው። እየጸለይኩኝ የአንድ ሰው በር ሲከፈት እያየሁ ነው። አሜን። ኢየሱስ ጌታ ነው። አሜን። በውሃ ውስጥ በመታልፈበት ጊዜ ካንተ ጋር እሆናለሁ። ወንዙም በወንዞችም ውስጥ ባለፈ ጊዜ በወንዞቹ ውስጥም ባለፍክ ጊዜ አያሰጥሙህም። ምን አይልም። ማራማ ጃንያስ ከሚገርማችሁ እዛው ኢሳይያስ 41 ላይ እኔ ያለ ካንተ ጋር ነኝና ምን አትበል። እኔ አምላክ ነኝና ምን አትበል፣ አትደንግጥ። አበረታለሁ፣ እረዳሃለሁ። አሜን። ዛሬ በሆነ በጽድቅ እጅ ተደግፎ የሚሰዋል፣ ተይዞ የሚሻገር ሰው አለ። አሜን። እግዚአብሔር ምስክሬ ነው። ትላንትና ቤተሰብን የበላ፣ ትላንትና ኢኮኖሚን፣ ልጆችን፣ ምናምን ትዳራችሁን የበላ፣ ስራችሁን ያስጨነገፈ እግዚአብሔር ዛሬ እንደዚህ ይለኛል፣ ከፊት እወጣለሁ፣ ባህሩን እመታለሁ። አሜን። መጽሐፍ ሲናገር የእስራኤል ሕዝብ እግዚአብሔር በእምነት ይላል ቀይ ባህርም በእምነት ምን አደረጉ? ተሻገሩ ይልና ግብፃውያንም ሊሻገሩ ሲሉ ሰጠሙ ይላል። ዛሬ እንደዚህ ይሆናል። አንተ በተሻገርክበት፣ አንተ በሰራበት፣ አንተ በሄድክበት ሟርተኛ ላይ ሄድ፣ አስማተኛ ላይ ሄድ፣ ጭንገፋ ላይ እንቀሳቀስ። ለአንዴና ለመጨረሻ ጊዜ ጭንገፋ ይሰጥማል። አሜን። አስማተኞች ይሰጥማሉ። አሜን። ይሰጥማሉ። አሜን። እየተናገርኩ ነው። የከለከለ በኢየሱስም ቀይ ባህር ይከፈላል። አሜን። የከለከለ ዮርዳኖስ ይከፈላል። አሜን። የከለከለ በኢየሱስም ኢያሪኮ ይወድቃል። አሜን። የከለከለ የዛተብህ ጎልያድ ዛሬ ይገለበጣል። አሜን። ብዙ ሰው
በኢኮኖሚ ተሳክቶላቸው በጤና ችግር አለ። በጤና ተሳክቶላቸው በኢኮኖሚ ችግር አለ። በትዳር ተሳክቶላቸው በልጅ ችግር አለ። በልጅ ተሳክቶላቸው በትዳር ችግር አለ። በእያንዳንዱ ቤት የጠየው አንዱ ሚዛን የደፋ አንዱ ቀና አንዱ ዝቅ ሚዛኑ እየወላወለ ያለ እግዚአብሔር ዛሬ እንደዚህ ይለኛል፣ በትዳር ይሳካል፣ በልጅ ይሳካል፣ በአገልግሎት ይሳካል፣ በስራ ይሳካል፣ በጤና ይሳካል፣ ጩና ይሳካል በላ ይሳካል። አሜን። ማካዲያ አኖሰፋይ ጩና እግዚአብሔር መንገድ አለው በላ እግዚአብሔር መንገድ አለው። እግዚአብሔር ምን አለው? መንገድ አለው። ስለ ኤምባሲ ነው እግዚአብሔር ምን አለው? መንገድ አለው። ስለ ስራ ነው እግዚአብሔር ምን አለው? መንገድ አለው። ስለ ጤና ነው እግዚአብሔር ምን አለው? መንገድ አለው። በጣም የሚደንቀኝ ነገር እግዚአብሔር ችግር ሲመጣ ዳር ይዘህ ታልፈዋለህ አላለም። ችግር ሲመጣ እየሸሸ ትሄዳለህ አላለም። ችግሩን ሰንጥቀህ ትሄዳለህ። አሜን። ያንተ የሚለየው አትቀርበትም፣ ትሻገረዋለህ። አሜን። የኔ የሚለየው በላ የኔ የሚለየው ሰንጥቆ ማለፍ ነው በላ ሰንጥቆ ማለፍ ሰብሮ መሄድ ነው በላ ሰብሮ መሄድ ነው። ሰባሪው ላ ከፊት ምን ብሎ ይሄዳል? ወጥቷልና ዛሬ በደንብ ከነጋው ነው። አምላክሽ ሰብሮ ሲወጣ የሰባሪ ልጅ ደግሞ ሰብሮ መሄድ ነው ስራው። የንጉስ ልጅ እንደ ንጉስ ነው መኖር። አኒ ካታዲ አሳባ አይታችሁ ከሆነ ልጅ ባልሰራው አባት ሰርቶ ንግስና ወንበር ከያዘ አባት ስለሰራ ልጅም ይጠበቃል። ኤው አባት ያለው ስልጣን ለልጅም ይሰጠዋል። ከኔ ጋር ናችሁ? ዛሬ የሰማይ አምላክ ጌታ ኢየሱስ ከሰማይ ወርዶ ለአንተ ስልጣን ሰጥቶ እንደተመለሰ በዛ ስልጣን የሟርተኞችን አንደበት ትዘጋለህ። አሜን። በዛ ስልጣን የአጋንንቶችን አንደበት ትዘጋለህ። አሜን። ኢካታኒ አሳያ የሆነ ሰው በር እየተከፈተ ነው። አሜን። እግዚአብሔር በላ እግዚአብሔር መንገድ አለው። መንገድ አለው። መንገድ አለው። ስለ ቤት የምትጨነቁ እግዚአብሔር መንገድ አለው። yes በፍርድ ቤት ኬዝ የምትጨነቁ እግዚአብሔር መንገድ አለው። አሜን። ስለ ዕዳ የምትጨነቁ እግዚአብሔር መንገድ አለው። አሜን። እግዚአብሔር ምን አለው? መንገድ። አንዳንድ ጊዜ መንገድ ለምን ይጠቅማል ብላችሁ ስታዩ እኔ ካለውበት ችግር ለመውጣት አስቀድሜ ቤተሰቤ ጋር ሄዳለሁ። ቤተሰቤ መፍታት ካልቻለ ጓደኞቼ ጋር ሄዳለሁ። ጓደኞቼ መፍታት ካልቻሉ ወደ ስራ ባልደረቦች ሄዳለሁ። የስራ ባልደረቦች መፍታት ካልቻሉ ባለበት አካባቢ ይዞራሉ። መፍትሄ ይሰጡኛል ወደ ምላቸው። እነሱ ካልሰጡኝ ወደ እግዚአብሔር እጮሃለሁ። ዛሬ እንደዚህ ይሆናል። ጉልበት ሳይደክም ገንዘብ ሳይበታተን ዕውቀት ሳትበቀው ኢና በዚህና በግራና በቀኝ ሳትቅበዘበዝ ወደ እግዚአብሔር ትጮሃለህ። ዛሬ አቤት ይልሃል። አሜን። ወደ አምላክ ትጮሃለህ። ወደ መካከል መንገድ አለው። አሜን። እና እግዚአብሔር በለው እግዚአብሔር መንገድ አለው በለው መንገድ አለው። እያየሁኝ ነው። አራማጋዲያ አንተ የኔና እና ምን ብያለሁ? ተበጅቻለሁ። የሆነ ሰው በእግዚአብሔር ቁጥጥር ስር ውስጥ ነው። yes አሜን። ማራማጋዶኒያ በመጽሐፍ ቅዱሳችን ላይ ኢዮብን ታውቃላችሁ? ኢዮብ ሰው ትዝ ሲለው ፈተናውን ነው የሚያስታውሰው። ኢዮብ የሚባል ስም እንኳን በሰፈር ካለ ያኛው የመጽሐፍ ቅዱስ መከራ ያየው ኢዮብ ነው ትዝ የሚላችሁ። አያችሁ ምን ያክል መከራ እንዳሳለፈ ታውቃላችሁ? ከዛ ቀድሞ ግን እግዚአብሔር ኢዮብን ከልሎ ስለነበረ ኢዮብን ጠብቆ ስለነበረ ሟርተኛ እንኳን ሊያየው አልቻለም። ሰይጣን እንኳን ሊመለከተው አልቻለም። ዛሬ እንደዚህ ይሆናል። ሟርተኞች የማይሁት፣ አስማተኞች የማይሁት፣ ደጋሚዎች የማይሁት እግዚአብሔር ዛሬ ከለላ የሚያደርግልህ ሰው አለ። አሜን። ያንተ ቤት ዛሬ ፕሮቴክት ይደረጋል። አሜን። ማከንደ ከቴከቢ የሆነ እግዚአብሔር መልአክ በትዳር ላይ ይሰፍራል። አሜን። የእግዚአብሔር መልአክ በስራክ ላይ ይሰፍራል። አሜን። የእግዚአብሔር መልአክ በኑሮክ ላይ ይሰፍራል። አሜን። ይፈልጉሃል፣ አያገኙም። አጠገብ ያለ ሰው ብትፈልግም በል አያገኙም በላ ምን አትለ አትገኝላቸው። ለአስማተኛ አትገኝም። እግዚአብሔር ዛሬ ጥበቃ ባንቺ ላይ ያደርጋል። እግዚአብሔር ዛሬ ከለላ በእናንተ ላይ ያደርጋል። እግዚአብሔር ዛሬ ፕሮቴክሽን የሚያደርግላቸው ሰዎች አየሁ። ለኔ ነው ካልክ አሜን 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 አሜን። ወደ ሀዳጋባስ
እዚህ ሰባት ጊዜ እግዚአብሔር በላ እግዚአብሔር መንገድ አለው መንገድ አለው። አራቱን በግራና በቀኝ በኋላና በፊት ዘጋው ብሎ የዛተብህ እግዚአብሔር መንገድ አለው። yes አንድ መንገድ አለው። አይቻለሁ። ስለ ቤትሽ አንድ መንገድ አለው። ስለ ኢኮኖሚ አንድ መንገድ አለው። አሜን። በአራት አቅጣጫ ሊዘጋ ይችላል፣ በሰማይ አይዘጋም። አሜን። የላይኛው የሱ ነው። የሆነ ሰው ከላይ ማእጅ ይመጣና ካለበት ተግዳሮት ይወጣል። አሜን። ካላችሁበት ፈተና ዛሬ ትወጣላችሁ። ለሆታ ባባሃዲ ገባ ይችላል ይችላል። ማራዲያስ አቅጣጫን ያጣችሁ፣ መንገድን ያጣችሁ፣ መፍትሄን ያጣችሁ ጌታ ዛሬ መንገድ አለኝ እያለሽ ራማ ጋዳውን ሳቫኒያ የሆነ የእግዚአብሔር ጥበቃ የሚበዛለ ሰው ያየው ነው። አሜን። የሆነ ሰው አቅጣጫው ሲቀየር፣ አሜን፣ አካሄዱ ሲቀየር እግዚአብሔር ድንቅና ታምራት የሚያደርግለት yes አሜን። የሆነ ሰው በኢየሱስ ማንም ባልተሻገረ መንገድ የሚሻገር ሰው አለ። አሜን። ቤተሰብ ሞክሮ ያቃተው ጉዳይ ባንተ ሲቻል አየው። አሜን። ባንቺ ሲቻል አየው። አሜን። እሺ ይቻላል በሉ። ይቻላል። ምን ይላል? ይቻላል። ዶክተር በግራና በቀኝ አዋጅ አውጆባችሁ ሊሆን ይችላል። እግዚአብሔር ዛሬ መንገድ አለኝ አለ። አሜን። ስለ ትዳራችሁ በፍርሃት የምትመላለሱ ሰዎች እግዚአብሔር መንገድ አለኝ አለ። አሜን። ስለ ስራችሁ የምትፈሩ ሰዎች እግዚአብሔር መንገድ አለኝ አለ። አሜን። እግዚአብሔር ምስክሬ ነው። 24 ሰዓት ሳይሞላ የሆነ ሰው ስልክ ይደወላል። አሜን። አሜን ብሎ የተቀበለ አሁን ይደወላል። አይ እሺ አሁን ሲደወላየው አሜን። ወራ ውሰድ። አሜን። ውሰድ። አሜን። ድንገት ዘሎ በረከት ሲለቀቃየው። አሜን። ድንገት ዘሎ 24 ሰዓት ሳይሞላ ዛሬ የአንድ ሰው ስኬት ተለቀቀ። አሜን። እዝጩና ተለቀቀ በላ ተለቀቀ። ይችላል ይለቀቅ። yes ይለቀቅ። አዎ። በሚቀጥለው ሳምንት ብዙዎች ለምስጋና ሲሮጡ አየው። አሜን። እግሮቻችሁ ወደ ከፍታ ሲሮጡ አየው። አሜን። ዋዳጋዴ ማጋዴ ለብሬኬቫኒያ ሲባ ከዚህ ሰዓት ጀምሮ በኢየሱስ ስም እግዚአብሔር ወጀብን ጸጥ አደርጋለሁ አለኛ። አሜን። ማዕበልን ካንተ ላይ ጸጥ አደርጋለሁ ይለኛል። አሜን። እነ ጳውሎስ እየተሻገሩ ያለ ምን መጣባቸው? ወጀብ ሲነሳባቸው በቃ ሁሉም የሚሞቱ መሰላቸው። በዛ ሰዓት ላይ እንዲህ የሚል ድምጽ መጣ ወደ ጳውሎስ። አንድ ሰው ከቤተሰብ አንድ ሰው አይጎልም ዛሬ። አሜን። 2018 በድግስ ትቀበለዋለህ። አሜን። አውጃለሁ። በዚህ 3 ውስጥ የተዘጋጀ የሞት አዋጅ ተሻረ። አሜን። የኪሳራ አዋጅ ተሻረ። አሜን። ተሻረ። አሜን። ወደ ስልክ ዛሬ አውጃለሁ። የለቅሶ ዜና አይገባም። አሜን። የኪሳራ ዜና አይገባም። አሜን። የዋይታ ዜና አይገባም። አሜን። ለምን ብትል እግዚአብሔር ምን አለው? መንገድ አለው። አሜን ነው። እግዚአብሔር ምን አለው? መንገድ አለው። እነ ጳውሎስ ጋር መጣና መልአኩ አበረታውና ታንኳ ሊሰበር ይችላል፣ ስራ ሊበላሽ ይችላል፣ የሆነ ነገር ጤና ሊታወክ ይችላል። ነገር ግን አለ በበሽታው አትቆዩም። በስብር ባሪ ምን ትላለህ? ተሻገራለህ። የአንድ ሰው ታንኳ ቃል ነው ዛሬ የሚያሽው። እነ ጳውሎስን በስብርብር በእንጨቱ እንደተሻገሩ ይህ ቃል ያሻግራል። አሜን። ይህ ቃል ያስመልጣል። አሜን። ይህ ቃል ያስወርሳል። አሜን። ዛሬ በቃል ትሻገራለህ። አሜን። እሺ በቃል እሻገራለሁ በላ። በቃል እሻገራለሁ። አንዳንድ ሰው ገንዘብ ስላለው 2018 የሚወርሱ እየመሰለው ነው። ኔቨር። የምትገባው በቃል ትገባለህ። አሜን። አዲስ ሳል ጀምር ያቀርሽ ነው የምትገቢው በቃል ትገቢያለሽ። አሜን። ዋዳጋዳጋዳጋዲያ ወደ አዲስ ሀገር ለመሄድ እየተዘጋጀ ነው። ዛሬ በቃል ትወርሰዋል። አሜን። አና ማጋዶስ በስብር ባሪ ተሻገሩ ይላል። በስብር ባሪ ሲሻገሩ በቃ አሁን ተሻግረናል ጌታ ይመስገን ብሎ ሳይጨርሱ ጳውሎስን እፉኝት ነደፈች። ብዙ ጊዜ ትሰማላችሁ። ምን ነደፈች? አንዳንድ ሰው ትንቢት ተነግሮት ልክ ትንቢቱ ተፈጸመ ሲል በዚህ ደግሞ ህመም ይመጣል። ወይኔ ተፈውሼ በዚህ ተመለሰ ይላል። ዛሬ በዚህም ይነቃቃል። አሜን። ማካታያ እያየው ነው ዛሬ
በግራና በቀኝ የከበበ ይበተናል። ቃሉ ሲናገር በአንድ መንገድ ይመጣሉ፣ በሰባት መንገድ። ዛሬ የሚበተን ጅኒ ያየው ነው፣ የሚበተን ሟርተኛ ያየው ነው፣ የሚበተን አስማተኛ ያየው ነው። ለኔ ነው ካልካሜ አሜን። ሄይ ዛሬ በሽታ ይበተናል። አሜን። ከዘመን ላይ ይመታ። ፕሮዳስ በአንድ መንገድ ምን ይላል አይደለ? በስንት መንገድ ነው የሚበተነው? አጀንዳቸው አንድ ነው፣ ሪዛቸው አንድ ነው፣ ውይይታቸው አንድ ነው፣ ግባቸው አንድ ነው። ዛሬ እንደዚህ ይሆናል። ለአንዳንድ ሰው ጠላቱ ይበታተናል። አሜን። ለአንድ ሰው ጠላቱ እውር ሆኖ ይሰጠዋል። የሆነ ሰው ግን ሟርተኛን ሲመራ ያየው ነው። ዋና ከንደከያ ወልደከ ብሬከ ቫኒያስ ዛሬ በኢየሱስም አትመራም፣ ትመራለህ። አሜን። አትመሪም፣ ትመሪያለሽ። አሜን። ጩና እመራለሁ በላ። እመራለሁ። ታውቃላችሁ ኤልሳዕ ነው አይደለ? ሊወጉት እኮ ነው፣ ሊገሉት ነው የመጡት። ሊገሉሽ በመጡ ሰዎች መካከል ቤትሽ ሊከበብ ይችላል፣ ትዳርሽ ሊከበብ ይችላል፣ ጸሎትሽን ሊከቡ ይችላሉ። ሊሆነ ነገር ፌላሪቲ ያወጁ ሊሆን ይችላል። እግዚአብሔር ግን እንደዚህ ይላል፣ ትናገራለሽ፣ አይናቸውን ውራ አደርጋለሁ። ትናገራለሽ፣ አላሳልፌ እሰጥሻለሁ። ሄይ የሆነ ሰው ከውርቀት ሰፈር ሲወጣ አየሁ። አሜን። የሆነ ሰው ጠላቱ ታልፎ የሚሰጥ ሰው አየሁ። አሜን። አቼላ ማካሪያ ይህ ሶፍት ቀሎኝ እንደጨበጥኩ ለብዙ አመታት ያሰቃያችሁ ዛሬ ትጨብጣላችሁ። አሜን። ናካናማ ካታዲያ የውጪ በር ዛሬ ትጨብጠዋል። አሜን። የትዳር በር ትጨብጠዋል። አሜን። የቢዝነስ በር ትጨብጠዋል። አሜን። ጌታ ተናገር እያለኝ ነው። ልናገር ወይ? Are you ready? Are you ready? Yes. Can you prophesy? Yes. ልተንብይብሽ ወይ? ዛሬ በኢየሱስ ስም ትጨብጠዋል። አሜን።